ሬቲዮ ሚዲያ በዛሬው የማለዳ የዜና ወጃው የሶማሌ ክልል ፕሬዝዳንትን ተቃውመው በአውስትራሊያ አደባባይ የወጡ ኢትዮጵያውያን ቤተሰቦች ታሰሩ፣ የሰማያዊ ፓርቲ 80 አባላት እስር ላይ ናቸው ተባለ፣ ከ17 ሚሊዮን ብር በላይ ያለ አግባብ በመውሰድ ክስ የተመሰረተባቸው ግለሰቦች ያቀረቡት በኢትዮጵያ መንግስት ያለመዳኘት ጥያቄ ውድቅ ሆነ፣ ከአፍሪካ ሕፃናት 50 በመቶዎቹ የተለያዩ ጥቃቶች እየተፈጸሙባቸው መሆኑን የአፍሪካ ሕፃናት ፖሊሲ ተቋም አስታወቀ፣ ለዜጎች ግፍና በደል መበርታት የኢትዮጵያ ኤምባሲዎች ያለባቸው የመልካም አስተዳደር ችግር አንዱ ምክንያት ነው ተባለ፣ የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ የሶማሌ ክልል ፕሬዝዳንትን ተቃውመው በአውስትራሊያ አደባባይ የወጡ ኢትዮጵያውያን ቤተሰቦች ታስረዋል ተብሏል። ሂዩማን ራይትስ ዎች ኢትዮጵያን የሚመለከቱ መግለጫዎችን በተደጋጋሚ እያወጣ ይገኛል። ከሳምንታት በፊት ለቀረበበት ውንጀላ የሚሆን ግልጽ ደብዳቤ አርብ ዕለት አውጥቷል። ትላንት ባወጣው መግለጫ ደግሞ የሶማሌ የክልል ፕሬዝዳንትን ተቃውሞ በአውስትራሊያ አደባባይ የወጡ ኢትዮጵያውያን ቤተሰቦች ታስረዋል ሲል ከሷል። ሂዩማን ራይትስ ዎች በትላንቱ መግለጫው ከ4 ወር በፊት በሶማሌ ክልል ፕሬዝዳንት አብዲ ሞሐመድ የሚመራ የኢትዮጵያ ልዑክ ወደ አውስትራሊያ በመጣበት ወቅት ተቃውሟቸውን ያሰሙ ኢትዮጵያውያን ቤተሰቦች ላይ እስራት መፈጸሙንና ድርጊቱ አሁንም አለመቆሙን አትቷል። ድርጅቱ ለተቃውሞ ከወጡ ግለሰቦች ጋር ባደረገው ቃለ ምልልስ 32 የቤተሰቦቻቸው አባላት መታሰራቸውን እንደነገሩት በቪዲዮ አስደግፎ አቅርቧል። ከታሳሪዎቹ ውስጥ የ70ና 85 ዓመት ዕድሜ ያላቸው እንደሚገኙበት ሲድኒ በሚገኘው ጽሕፈት ቤቱ አማካኝነት ትላንት ያወጣው መግለጫ ይጠቁማል። የኢትዮጵያ መንግሥት ደጋፊዎች ለሰልፍ በወጡበት ወቅት በቅንጡ ስልኮቻቸው ይቀርጿቸው እንደነበር የሚናገሩት ተቃዋሚዎች ዘመዶቻችሁ ላይ ምን እንደሚደርስ ታያላችሁ ሲሉ ይዝቱባቸው እንደነበር የሰብአዊ መብት ተሟጋች ድርጅቱ ይገልጻል። ዛቻው እውን ሆኖም አንዳንዶቹ በሰዓታት ውስጥ ኢትዮጵያ ከሚገኙ ዘመዶቻቸው የስልክ ጥሪ እንደደረሳቸውና የቤተሰቦቻቸውን መታሰር እንደሰሙ በመግለጫው ጠቅሷል። የዘፈቀደ እስር በሶማሌ ክልል የተለመደ እንደሆነ ሂዩማን ራይትስ ዎች ይሟገታል። በተቋሙ የኢትዮጵያና ኤርትራ ጉዳዮች ከፍተኛ ተመራማሪ ፍሌክስ ሆርን እንደሚሉት በተለይ የኡጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ በሚያካሄዳቸው ጥቃቶች ላይ ድጋፍ ሰጥታቸዋል አሊያም ተሳትፋቸዋል በሚል በርካታ ሰዎች በዘፈቀደ እንደሚታሰሩ ይገልጻሉ። ሂዩማን ራይትስ ዎች በተደጋጋሚ በሶማሌ ክልል ግለሰቦች በዘፈቀደ እንደሚታሰሩ መግለጫ አውጥቷል። እስሩ ብዙውን ጊዜ የሚከናወነው በኦብነግና በልዩ ፖሊስ መካከል ግጭት ከተፈጠረ በኋላ ነው። በጎረቤት አገራት ያሉ ግለሰቦች ላይ ያነጣጠሩ ማዋከቦች እንደሚከናወኑ ብዙ መረጃዎች ይደርሱናል። በሶማሌ ክልል ቤተሰቦች ያሏቸው ግለሰቦችም ኢላማ እየተደረጉ ነው። ባለፈው ሰኔ በአውስትራሊያ ያየነውም ይህንን ነው። የሶማሌ ማህበረሰብ አባላት የአብዲ ሞሐመድ ወይም የአብዲ ኤሊን መምጣት በመቃወማቸው ከዚያ ተከትሎ ባሉ ቀናትና ሳምንታት በሶማሌ ክልል ያሉ የቤተሰብ አባላቶቻቸው ታስረውባቸዋል ይላሉ። እንደ ተቃዋሚዎቹ አባባል ከሆነ የታሰሩ ዘመዶቻቸው ይፈቱ ዘንድ ለሶማሌ ክልል ፕሬዝዳንት ያላቸውን ድጋፍ በቪዲዮ መልእክት እንዲያሳዩ ተገደዋል። ትውልዳቸው ከሶማሌ ክልል የሆኑና የአውስትራሊያ ዜግነት ካላቸው ከነዚህ ተቃዋሚዎች መካከል 3ቱ ለቤተሰቦቻቸው ሲሉ በዚህ አይነት የቪዲዮ ቀረጻ መሳተፋቸውን መግለጫው ያስረዳል። በእንዲህ አይነት የይቅርታ ቪዲዮ ላይ እንዲሳተፉ ተቃዋሚዎችን ማስፈራራት የሶማሌ ክልል የተለመደ ስልት እንደሆነ ሂዩማን ራይትስ ዎች ይወነጅላል። የሰብአዊ መብት ተሟጋቹ ተመሳሳይ ድርጊቶች በአሜሪካ፣ ካናዳና ሰሜን አውሮፓ በሚኖሩ የክልሉ ተወላጆች ላይ በመንግስት ደጋፊዎች እንደተፈጸሙ አስታውሷል። በዚህ አይነት የሚቀናበሩት ቪዲዮዎች በክልሉ የቴሌቪዥን ጣቢያና በመንግስት ደጋፊ ድረገጾች ላይ እንደሚቀርቡ ተቋሙ ይጠቁማል። ለዘመዶቻቸው ተቃውሞ እንደ መቀጣጫ ከታሰሩ ግለሰቦች መካከል የተወሰኑት እንደተፈቱ የሚገልጸው ሂዩማን ራይትስ ዎች የኢትዮጵያ መንግስት ቀሪዎቹንም በአፋጣኝ እንዲፈታ አሳስቧል።
ፍሌክስ ግለሰቦቹ ወንጀለኛ ባለመሆናቸው ሊፈቱ ይገባል ሲሉ ይከራከራሉ። እነዚህ ግለሰቦች ምንም አይነት ወንጀል አለመፈጸማቸው ግልጽ ነው። ዘመዶቻቸው በአውስትራሊያ መንግስትን በመቃወማቸው ምክንያት እየተቀጡ ነው። የሶማሌ ክልልና አብዲ መሐመድ የታሰሩትን ወዲያውኑ እንዲለቁና ወደፊትም ወከባ እንዳይደርስባቸው የኢትዮጵያ መንግስት ማረጋገጥ አለበት ይላሉ። የኢትዮጵያ መንግስት ስለ ጉዳዩ ተጠይቆ በሰጠው ምላሽ የሂውማን ራይትስ ዎች መግለጫ የተለመደ ተራ ውንጀላ ነው ብሏል። የኮሚኒኬሽን ጉዳዮች ሚኒስትሩ ዶክተር ነገሪ ሌንጮ ሂውማን ራይትስ ዎች ጉዳዩን አስመልክቶ ለመንግስት ምንም አለማሳወቁንና ውንጀላውን ከዜና መመልከታቸውን ይናገራሉ። ይህን መረጃ እንዳገኘን ከሶማሌ ክልል መንግስት ለማጣራት ሞክረናል። ባገኘነው መረጃ መሰረት ይሄ ተራ ውንጀላ እንደሆነ ነው። ከዚህ በፊትም ሂውማን ራይትስ ዎች እንደዚህ አይነት ውንጀላዎችን ያቀርብ እንደነበርና እስካሁን እንዳጣራሁት ይህም ተመሳሳይ እንደሆነ ነው። በመግለጫው ላይ በግልጽ የታሰሩት ሰዎች ዝርዝር በግልጽ የታወቀበት ሁኔታ የለም ብለዋል። አሁን ባላቸው መረጃ እንደዚህ አይነት እርምጃ አለመወሰዱን የሚናገሩት ዶክተር ነገሪ ወደፊት አዲስ ነገር ካለና ተጨማሪ መረጃ ካገኙ እንደሚያሳውቁ ቃል ገብተዋል። ሂውማን ራይትስ ዎች በበኩሉ የሚመለከታቸውን የሶማሌ ክልል ባለስልጣናት ለማነጋገር ተደጋጋሚ ሙከራዎች ማድረጉን ነገር ግን ምላሽ አለማግኘቱን ይናገራል ሲል ዶቼ ቬሌ የአማርኛ ቋንቋ አገልግሎት ክፍል ትላንት ማምሻውን ዘግቧል። ሰማያዊ ፓርቲ በአዲስ አበባ ከተማ በተለያዩ ፖሊስ ጣቢያዎች አንዳንድ የአመራር አባላትን ጨምሮ ከ80 በላይ አባሎቹና ደጋፊዎቹ መታሰራቸውን አስታውቋል። ከነዚህ መካከል ፍርድ ቤት የቀረቡት 3 ብቻ መሆናቸውን የገለጹ አንድ የፓርቲው አመራር አባል ፖሊስ የፍርድ ቤት ትዕዛዝን ባለመቀበል በዋስ የተፈቱ አንዲት አመራር አባል በእስር እንደሚገኙ ተናግረዋል። የፖሊስን ምላሽ ለማግኘት አልተቻለም። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ የአገሪቱ ክፍሎች እጅግ ብዙ የሰማያዊ ፓርቲ አባላትና ደጋፊዎች እስር ቤት ይገኛሉ ብለዋል ሲል የአሜሪካ ድምፅ ትላንት ማምሻውን ዘግቧል። ከ17 ሚሊዮን ብር በላይ ያለ አግባብ በመውሰድ ክስ የተመሰረተባቸው ግለሰቦች ያቀረቡት በኢትዮጵያ መንግስት ያለመዳኘት ጥያቄ ውድቅ ሆኗል። በደቡብ ሱዳን ጁባ ቅርንጫፍ ከሚገኝ የኢትዮጵያ ንግድ ባንክ ከ17 ሚሊዮን ብር በላይ ያለ አግባብ በመውሰድና ከፍተኛ ገንዘብና ንብረት በማከማቸት ክስ የተመሰረተባቸው 9 ግለሰቦች በኢትዮጵያ መንግስት አንዳኝም በማለት ያቀረቡት መቃወሚያ ውድቅ ሆኗል። በትናንትናው ዕለት መቃወሚያቸው ውድቅ የሆነው አንደኛ ተከሳሽ ረሚላ ለወይ ኡስማን በኢትዮጵያ ንግድ ባንክ ጁባ ቅርንጫፍ የሂሳብ ሹም፣ ሁለተኛ ፍጹም ብርሃን ዓለም በተጠቀሰው ቅርንጫፍ የደንበኞች አገልግሎት ሥራ አስኪያጅ፣ ሶስተኛ ሀብታሙ ዮሴፍ የጁባ ቅርንጫፍ ሥራ አስኪያጅን ጨምሮ 9 ግለሰቦች ናቸው። ተከሳሾቹ በፈረንጆቹ ቀን አቆጣጠር ጃንዋሪ 6 2012 4 ቼኮችን በማዘጋጀት 17 ሚሊዮን 768,589 ብር ከ59 ሳንቲም አንደኛና ሁለተኛ ተከሳሾች በጣምራ በመፈረም በስድስተኛ ተከሳሽ የባንክ ሂሳብ ቁጥር ያለ አግባብ እንዲገባ ማድረጋቸው ተገልጿል። ከአንደኛ ተከሳሽ ወንድም ከሆነውና ሰባተኛ ተከሳሽ ጋር ብሩን በማውጣት ለግል መጠቀማቸውንም የአቃቤ ሕግ ክስ ያስረዳል። በዚህም ከስምንተኛ ተከሳሽ ውጪ ያሉት ስልጣንን ያለ አግባብ በመጠቀም የሙስና ወንጀል፣ ከሕጋዊ መንገድ ውጪ ከፍተኛ ገንዘብ በማካበትና በሌላ ግለሰብ ስም ገንዘብ በማዘዋወር ምንጩ ያልታወቀ ንብረትና ገንዘብ በማፍራትና ይዞ በመገኘት ወንጀል ክስ ተመስርቶባቸዋል። በስምንተኛ ተከሳሽ ላይም ድርጊቱ ሲፈጸም በቸልተኝነት ማለፍ በሚል ወንጀል አቃቤ ሕግ ክሱን መስርቷል። አራተኛ ተከሳሽ አቶ ሚካኤል ተክለዝጊ በባንኩ ማኔጂንግ ዳይሬክተር ሆነው ሲሰሩ በጁባ ቅርንጫፍ ከደሞዛቸው ውጪ በስማቸው 639934 የአሜሪካ ዶላር ሲገኝ፣ አምስተኛ ተከሳሽ አቶ ደስታ ፋንታውን ደግሞ በአዲስ አበባና በሐዋሳ ከተማ ከ300 ካሬ ሜትር በላይ በስማቸው የተመዘገበ 2 መኖሪያ ቤትና በደቡብ ሱዳን ጁባ ከተማ ደግሞ 1 የንግድ ቤት መገኘቱን አቃቤ ሕግ በክሱ ጠቅሷል። በጥር ወር 2008 ዓ.ም ምንጩ ያልታወቀ ንብረትና ገንዘብ ማፍራትና ይዞ በመገኘት ወንጀልም በፌዴራሉ ከፍተኛ ፍርድ ቤት አንደኛ የወንጀል ችሎት ክስ ተመስርቶባቸዋል።
ተከሳሾቹ በፌዴራሉ ከፍተኛ ፍርድ ቤት 18ኛ የወንጀል ችሎት በመቅረብም በኢትዮጵያ መንግስት መዳኘት እንደሌለባቸውና በጁባ የሚገኘው ንግድ ባንክ የኢትዮጵያ ለመሆኑን በመጥቀስም ሊከሰሱ እንደማይገባ ተከራክረዋል። ክርክሩን ያዳመጠው የፌዴራሉ ከፍተኛ ፍርድ ቤት 18ኛ የወንጀል ችሎትም ጥያቄውን ውድቅ በማድረግ ክሱ በኢትዮጵያ መንግስት እንዲቀጥል ብይን ሰጥቷል። በተጨማሪም ለጠቅላይ አቃቤ ሕጉ የሕገ ወጥ ገንዘብ ዝውውር አዋጅ ወንጀሉ በተፈጸመበት ወቅት ያለውን የወንጀል ሕግ ጠቅሶ ክሱ እንዲሻሻልና በፈረንጆቹ ቀን አቆጣጠር የተጠቀሰው ክስ በኢትዮጵያውያን የቀን አቆጣጠር እንዲስተካከል ትዕዛዝ በማስተላለፍ ለህዳር 5 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲል ኤፍቢሲ ዘግቧል። ከአፍሪካ ሕፃናት 50 በመቶዎቹ የተለያዩ ጥቃቶች እየተፈጸሙባቸው መሆኑን የአፍሪካ ሕፃናት ፖሊሲ ተቋም አስታውቋል። በሕዝብ ብዛቷ የዓለም ሁለተኛ የሆነችው አፍሪካ ከ1.2 ቢሊዮን ሕዝቧ 41 በመቶ ያህሉ ዕድሜያቸው ከ15 ዓመት በታች ነው። ከነዚህ ሕፃናት መካከልም 50 በመቶ ያህሉ የተለያዩ ጥቃቶች እየደረሱባቸው መሆኑ በጥናት ተረጋግጧል። የአፍሪካ ሕፃናት ፖሊሲ ጉባኤ ተቋም በሕፃናት ላይ በሚፈጸሙ ወንጀሎችና ጥሰቶች ዙሪያ የሚመክረውን 7ኛ ጉባኤውን በአዲስ አበባ እያካሄደ ነው። በጉባኤው የአፍሪካ ሕብረት አባል አገራት፣ ዓለም አቀፍ የሰብአዊ መብት ተቋማት፣ የበጎ አድራጎት ድርጅቶች፣ የዘርፉ ምሁራንና ተቋማት እየተሳተፉ ሲሆን በአሳፋሪና ድብቆቹ የመብት ጥሰቶች ላይ ያለን እይታ በሚል መሪ ሐሳብ ይካሄዳል። ተቋሙ የ2016 ዓመተ ምህረት የአፍሪካ ሕፃናት የመብት ጥሰትን አስመልክቶ ዓመታዊ ሪፖርቱን ለጉባኤው ተሳታፊዎች ይፋ ሲያደርግ የአህጉሪቱ 50 በመቶ ሕፃናት በቀጥታና በተዘዋዋሪ የሰብአዊ መብት ጥሰት ደርሶባቸዋል ብሏል። ጥናቱ ከሞላ ጎደል በሁሉም የአፍሪካ ሀገራት እየተካሄደ ሲሆን ዴሞክራቲክ ኮንጎ፣ ታንዛኒያ፣ ናይጄሪያ፣ ኢትዮጵያ፣ ደቡብ አፍሪካ፣ ኬንያና ኡጋንዳ ከፍተኛ የሕፃናት መብት ጥሰቶች የተመዘገበባቸው ሀገራት ናቸው። የተቋሙ ዋና ዳይሬክተር ቲዮፌን ኒኪዮማ እንደገለጹት የወሲብ ጥቃት በአጉል እምነት ምክንያት ሕፃናትን መግደል፣ አካላቸውን ማጉደል፣ ከቤት ማባረር፣ ያለ ዕድሜ ጋብቻ፣ ተመጣጣኝ ያልሆነ ሥራ ማሰራትና መሰል ጉዳቶች በሕፃናቱ ላይ እየተፈጸሙ ነው። በትምህርት ቤቶች ውስጥ ብቻ ከ4 ሕፃናት አንዱ የወሲብ ጥቃት ይደርስበታል ያሉት ዳይሬክተሩ ከ10 ሕፃናት 5ቱ ቢያንስ አንድ አይነት የሰብአዊ መብት ጥሰት እየተፈጸመባቸው መሆኑን በጥናት አረጋግጠናል ብለዋል። በናይጄሪያ በጥንቆላና አጉል እምነት በየዕለቱ 6 ሕፃናት በወላጆቻቸው ከቤት ይባረራሉ። በኢትዮጵያ ደቡብ ክልል ኦሞ ሸለቆ አካባቢ ሕፃናት ጥርስ አብቅለው ከተወለዱ ይገደላሉ። በታንዛኒያ የአልባን ጎሳዎች የሰውነት አካላቸው ለመድኃኒትነት በሚል ለሞት ወይም ለአካል ጉዳት ይዳረጋሉ ነው የተባለው። በ2016 ዓ.ም ከህብረቱ 54 አባል አገራት መካከል በ23 አገራት የሚገኙ 185 ሕፃናት የሰውነት አካላቸው ለመድኃኒትነት ያገለግላል በሚል አስተሳሰብ ሲገደሉ 297 ሕፃናት የአካል ጉዳት እንደደረሰባቸው ጥናቱ አመልክቷል። ይህ አሃዝ ወንጀሉ ስለመፈጸሙ በማስረጃ የተረጋገጠውን ብቻ የሚወክል ነው የሚሉት ዳይሬክተሩ በድብቅ የሚፈጸሙ ጥቃቶች ከዚህ በላይ ሊሆኑ እንደሚችሉም ጠቁመዋል። ከወንጀሉ በስተጀርባ ያለውን ሂደት ስናይ ሆን ተብሎ የሚፈጸሙ ቢኖሩም አብዛኛዎቹ ግን በግንዛቤ እጥረት የሚፈጸሙ ናቸው ብለዋል። በመሆኑም መንግስታት ግንዛቤ በመፍጠርና የፍትህ ተቋማትን በማጠናከር የፖሊሲ ዝግጅትና ትግበራ ላይ በሰፊው ሊሰሩ እንደሚገባ አሳስበዋል። የሕፃናትና ወጣቶች ጉዳይ ሚኒስቴር ጽሕፈት ቤት ዳይሬክተር አቶ ሰለሞን አሰፋ በበኩላቸው በኢትዮጵያ የተለያዩ አካባቢዎች የሕፃናትን መብት የሚጋፉ ድርጊቶችና ጉዳቶች እንደሚከሰቱ ተናግረዋል። ጎጂ ልማዳዊ ድርጊቶች፣ የወሲብ ጥቃትና የጉልበት ብዝበዛ ዋነኞቹ በሕፃናት ላይ ከሚከሰቱ ጉዳቶች መካከል ቀዳሚ ናቸው ያሉት ዳይሬክተሩ እነዚህን ችግሮች መፍታት የሚያስችሉ የአሰራርና የሕግ ማዕቀፎች መዘርጋታቸውን ገልጸዋል። መንግስት ህብረተሰቡና ባለድርሻ አካላትን ባሳተፈ መንገድ የተለያዩ ተግባራት እየተከናወኑ መሆኑንም ጠቅሰዋል። ሕፃናትን ጨምሮ መላውን ህብረተሰብ የሚጠቁሙ የትምህርት፣ የንጹህ መጠጥ ውሃ፣ የጤና፣ የፍትህ ተደራሽነትና ሌሎች ሥራዎች እየተከናወኑ በመሆኑ ዓለም አቀፍ ስምምነት የተደረሰባቸውን የሕፃናት መብቶች የሚያስከብሩ ሕጎች ይተገበራሉ ነው ያሉት።
የጉባኤው ተሳታፊዎች በሕፃናት ላይ እየደረሰ ባለው የጥቃት ችግር ስፋትና አሳሳቢነት ዙሪያ ከመከሩ በኋላ የመፍትሄ አቅጣጫዎችን በማመላከት ጉባኤው ዛሬ ፍጻሜውን እንደሚያገኝ ይጠበቃል ሲል የኢትዮጵያ ዜና አገልግሎት ዘግቧል። አረብ አገሮች ያሉ የኢትዮጵያ ኤምባሲዎች ያለባቸው የመልካም አስተዳደር ችግር ለዜጎች ግፍና በደል መበርታት አንዱ ምክንያት ነው ተብሏል። እንዲህ ያለው የኢትዮጵያ ዲያስፖራ ማህበር ሲሆን ችግሮቹን ለመፍታትም የመፍትሄ ሐሳቦችን ለውጭ ጉዳይ ሚኒስቴር አቅርቤያለሁ ብሏል። ከሌላው ዓለም በተለየ በአረብ አገር ያሉ ኢትዮጵያውያን ከፍተኛ በደል እንደሚደርስባቸው ያስታወሰው ማህበሩ የሰሩበትን ገንዘብ መከልከል፣ ፓስፖርታቸውን መንጠቅና ሌሎችም አካላዊና ስነ ልቦናዊ ጥቃት ሰለባ ከመሆን በተጨማሪ እስከ ሞት የሚደርስ በደል እንደሚደርስባቸው ማህበሩ በአካል ሄዶ መመልከቱን ተናግሯል። በነበረው ጉብኝት ኢትዮጵያውያንም ከኢትዮጵያ ኤምባሲና ከአሰሪዎቻቸው ጋር የተያያዙ ችግሮቻቸውን በዝርዝር ነግረዋቸው እንደተመለሱ የኢትዮጵያ ዲያስፖራ ማህበር ዳይሬክተር የሆኑት አቶ አብርሃም ስዩም ለሸገር ተናግረዋል። ከሌላው ዲያስፖራ የተለየ ትኩረት የሚሹና ብዙ መፈታት ያለባቸው ችግሮች ያሉባቸው የአረብ አገር ነዋሪ የሆኑ ኢትዮጵያውያን ናቸው ያሉት አቶ አብርሃም በጉብኝቱ ወቅት ማህበሩ ከኢትዮጵያውያኑ ያዩዋቸውንና የሰሟቸውን ችግሮች ለውጭ ጉዳይ ሚኒስቴር ሪፖርት አድርገናል፣ የመፍትሄ ሐሳቦችንም አቅርበናል። በአካል ተገናኝቶ ለመምከርና ለውጥ ለማምጣት ግን ገና በቀጠሮ ላይ ነን ብለዋል ሲል ሸገር ኤፍኤም 102.1 ዘግቧል። የድሬ ቲዩብ የማለዳ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።